ራሳክላ ካሜራዋን ኦኬ ዳንኤል ዘናገኝ እባላለሁ እና ዛሬ ሹፍቲ ቪል ያፈሉ ሰዎች አሉ ስላችሁ የሆነ ከኛ ባህል ትንሽ ያፈነገጠ አይነት ሙድ አላቸው የሚያራምዱት የሆነ ሲመጡ ምናምን ይደርቃሉ። እኔ ታይፔ ዳርክ ስኪን ነው ዋይት ስኪን ነው ሰፈር ሊኩ ቸከስጠብ ማድረግ የማይችል ልጅ ነው እኮ እዚህ አሁን ፕሮግራም ላይ መጥቶ እንደዛ እና ሙዳቸው ደስ ስለሚያስቀኝ ነው ብቻ እና ደስቲ ና ቸከሷ ገባች ዋው ሺፕ ቆንጆ ልጅ የምር ዋው አስደማሚ አስገራሚ አስደማሚ አስገራሚ አሳላ ሄሎ ሾፍ ቲቪ ዮርዳኖስ እባላለሁ አም 21 ወንዶች ይዙሩ ዮርዲ 21 ዓመቷ ኦኬ አቆላምጣችሁ ነው በክብር ለዚህ ነው ኦኬ ወንዶች ራሴን ከማስተዋወቅ ልጀምር ዮርዳኖስ እባላለሁ አም 21 አም ሞዴል ኦኔን እባላለሁ 25 ዓመቴ ነው ኦኔን ሽንኩርት የሆነ በእንትን አሁን ለምሳሌ በእንግሊዝኛ ሲወጣ አሪፍ ነው ኦኔን በአማርኛ ያስታ ሽንኩርት እሺ ቀጥል አዎ ትሬደር ነው በነገራችን ላይ እንደዚህ ካሜራ ፊት ለፊት የሚወራ ወሬ ጀስት ትሬደር ነኝ እሺ ይሁን ብቻ ግን አንድ ዓመቴ ነው ኢንተርናሽናል ስቱደንት ተማሪ ነኝ አይ ዱ ፓርትነርሺፕ ዊዝ ትራቭል ሲሪየስሊ አሁን እኔ እንደኔ ሀሳብ አሁን ለምሳሌ እኔ ሁላችሁም ስታዩ ስንት ዓመቴ ነኝ ያሳችሁ ገስ የምር ገምቱ ለምሳሌ እኔን ማንም ያየኝ ሰው ከ5 እስከ 27 ባለው የኤጅ ሬንጅ ላይ ነው የሚያስቀምጡኝ ኤኒዋን ማለት ግን እዚህ ጋር የምትያቸው ወንዶች በሙሉ እንደዛ የሚቀመጡ ናቸው ግን ኤጃቸውን ሲጠሩ ምናምን ሳክስ አለበት እግዚአብሔር ኤጀንሲ ስትሬት ባለው 24 ነኝ ሪአክቲቭ አሪፍ ነው 24 በዛም ደግሞ ሶሻል ሚዲያ አሁን እስራኤል 24 ነው ያለው ግን 27 ከዛ በላይ ነው ሚኒማም 27 ኦኬ ያንተ ያስኬዳል እሱም ዋሽቷል ግን ያስኬዳል ቅዱስ ባል ይልሽ ፎዚ ዩኒቨርሲቲ ተማሪ እና ጋርመንት ላይ ነው ኦኬ ናይስ ቱ ሚት ዩ ጋይስ ወደ መጀመሪያ ጥያቄ ልሄድ ከዛ በፊት ግን ኦኔን የተባልከው ሴቶችን ስለምታስለቅስ ነው አይ ቲንክ ለዛ you could ሆስት አየህ ሆስተር ስትሆን እንደዚህ አይነት ነገሮች ያው ሆስተስቱ አየህ አይደል ጨዋታ ሲያመጣ ኦኔን የተባልከው ምናምን አሪፍ ነሽ አርኒቅ ያለው በነገራችን ላይ are you chef voice I'm not sure but just I think ቅጽል ስም አላችሁ ለሌሎቻችሁ ባይ ቻንስ people call me saint እንግሊዝኛው means close ለኛ ስሜ ኤልያስ ነው የቤት ስሜ ደግሞ ቶሊና ኦሮምኛ ትርጉሙ ደግሞ ተመቸኝ ሆነልኝ ቶሌ የሮፉን አንዘፈልግ ካወቃችሁት በሳኒ አንድረስ ላይ ባለው ካራክተር ጌመር ማሜ እኔ ግን ጌመሮቹ ወንድ ልጅ ሆነ ጌመር እኔ በጣም የሚደብረኝ ሆነስትሊ ሌሎቻቸውን አላውቅም ወንድ ልጅ ሆነ ጌመር በጣም ከባድ ነገር 24 ሰዓት ፒኤስ ምናምን የምትጫወቱ ሰዎች ፓብጂ ፕሌይስቴሽን እኔ what's your type personality ሊሆን ይችላል or physically wise ሊሆን ይችላል ታይፕ ላይት ስኪን ነው ላይት ስኪን እኔ እኮ ታይፕ ባይ ዘ ዌይ ታይፕ የሚሻሻል ነገር ነው መሰለኝ ለምሳሌ ምርጫ ነው እኔ ምርጫዬ ላይት ስኪን ነው ዳርክ ስኪን ነው ምናምን የሚሏት ነገር አታስኬደኝም እኔ ዋቴቨር በቃ ልጅቷ ዋቴቨር ቱን ብቻ ግን ምንም ጀስት የሷ ይሆናል አይደል ስነ ልቦናዋ የሆነ መንፈሷ ምናምን የሚማርከኝ ከሆነ ለምን ሺወዝ ብሉ ብላክ ለምን አትሆንም ዋይት ስኪን ዳርክ ስኪን ምናምን የሚባለው ነገር በቃ ፍቱት ስልችት ነው ያለው እዚህ ፕሮግራም ላይ ዳርክ ስኪን ዋይት ስኪን የምትሉት ነገር ስልችት ነው ያለው እኔ በበኩሌ ማለት ነው ከዛ ግን የኢነርጂ ሰው
መልኩም እንዳለ ሆኖ the same energy give off የሚያደርግ ሰው ቢሆን ደስ ይለኛል። ላይት ስኪን ነው እና ተጫዋች ብትሆን ደስ ይለኛል። ማለት የሆነ ቦታ ይዣት እንጂ ላይት ስኪን ያንን ቴብል እንድታደምቅልኝ አንተም እንደዛው ነህ። ግን የሆነ ቢግ ባባ አይነት ሰው ካገኘ እንደዛው የኔ ታይፕ ደግሞ ፊዚካል ከሆነ ጀስት ሼፕ ደስ ይለኛል። ጥሩ አቋም ያስምን ቁጥር የሚባለው ያ ደስታል ኖርማል ላሽ የሚባል ሼፕ ውስጣዊ ከሆነ ልባዋል። በቃ የአንቺ አይነት ሼፕ ቢል እኮ እዚህ ጋር ኖርማል ነው። ምንም በቃ ሼፕ አላት፣ ትንሽ ቢሆን ሼፕ አላት አይደል እንዴ? የተጋነነ ነገር እኮ አያስፈልገውም። በቃ ጀስት የአንቺ ቦዲ ቢል አሪፍ ነበር። ሆነ ልጅ ከሆነ ተባባሪ ከሆነ ልጅ አትሊስት ሎያል ከሆነች እዚያ ብራውን ስኪን ኢትስ ማይ ታይፕ ሶ እኔ መጀመሪያ ሴት ሳይን ላይ የሚችለው ነገር ቁመት ማጠር አለበት ከኔ ማለት ከአንተ ትጠር እንጂ በጣም ብታጠር ችግር የለም። ኤዲትስ እንጂ ሊላዙ ማለት እና ቤተሰቡን ትወድ መሆን አለባት። ኦልዌይስ ከኔ ቤተሰብ ስለምወድ ማለት ነው። ከራሴ ማስበልጭ የሞት ቤተሰብ ነው አልወሽሽ። ከአንቺ ላስበልጥ የሚችለው ቤተሰብ ነው። እሷም እንደዛ እንድታስብ ፈልጋለሁ ማለት ነው። አንድ ጥያቄ ልጠይቃችሁ እዚሁ ላይ ሆስት የምትወዱት መኪና ምንድን ነው? ጂዋገን ወንድም ይኸውልህ እዚህ ጋር ነው የምትፈተነው። የምትወደውን መኪና ነው አሁን ይጠየቀዋል። ጀስት ማለት መኪና ስለ መኪና ሞዴል እኮ ማያውቅ ወንድ አለ አይደል እንዴ? ጀስት እኔ አልዘጋጅበትም። አሁን ሄጄ ቢሆን ኖሮ እዛ ሹፍ ቲቪ ላይ አስበዋለሁ። እስኪ የምትወደው መኪና ስትባል ብራንድ ሲጠፋብህ አለም ብለው ወንድ የሚያስብል ነው። እና ወንዶች ስለ መኪና ሰርች አድርጉ፣ ስለ መኪና አወቁ። ዝም ብላችሁ ባገዙም ራሱ ለመግዛት አቅሙ ባይኖራችሁም ወደፊት ትገዛላችሁ ሜይ ቢ። እና እቺ ነገር አትፎገሩ። የወንድ ልጅ ሜን ካራክተር መኪና፣ ገንዘብ፣ ስራ ምናምን ሜክ ገንዘብ የሚያስገኙ ነገሮች የተለያዩ ይሄ ልክ እንደ ቅጦት የሚታዩ ነገሮችን አንተ እንደ ጆክ ማውራት አለብህ። ገብቶሃል አይደል? ገብቶሃል ብራዘር? ያ ማን ለምሳሌ ሌክዠሪ ነገሮችን እንደ ተራ ዝም ብለን እንደ ወሬ ማውራት አለብህ። አሁን ጂዋገን አለ ጀለስ ሱፓ የማርሼል ስንቶች ደስ ሱፓ እንዴ ፌራሪ ኦኬ አየ ፌራሪ እናታችሁና እሷ ለሄዱን አብረዋችሁ ማን ነው ጋቢና የምታስቀምጡት? ምን አይነት አሁን ያረጀ ያፈጀ በልጅነታችን ድሮ ዕቃ የተጫወትን ማለት ነው የምናወራው ነው። ከፍቅረኛና ከልጅ ባህር ውስጥ ኔቨር በስለናል እኮ አሁን እኮ ያኛውን ነገር መብቱ ነው። አሁን ለምሳሌ እኔ እናቴ ላስቀምጥ እችላለሁ። ኢስማይ የኔ ምርጫ ነው። እሷን መብቱ ነው። ግን ይህ ጥያቄ ሆስተስቱ ይህ ጥያቄ መጠየቅ አልነበረበትም ብዬ ነው ማስበው። አለበት ብዬ በፍጹም አላስብም። እንቀጥል። አክቹዋሊ እናቴ በህይወት ስለሌለች እሷን ልጅ ደፍኒትሊ ማም ቦታ ለውጥ አለው ብዬ አላስብም። ግን እናቴ ነው ማለት ጎበዝ ከኋላም ተቀመጠች ከፊትም ተቀመጠች ከሷ ምን የሚቀንስ ሪስፔክት የለም። እናቴ ብትሆን ይዳዝ ሪሊ ማለት ለክ ይሄ ሁለት ካምስ ያለበት ነገር አንድ ልጅ በእርግጥ እነሱ ባይሉኝ ራሱ ላረገው የምችለው ነገር ነው። እኔ ቺኳ በሳለች። አያ እንዲህ በቃ ዳርክ ስኪን ዋይት ስኪን ሼፕ ቂጥ ምናምን ከምትል እንዲህ የበሳል ሴት አንድ በት ምናምን ስታወራ ትሰማና ነው ልብ ላይ ጥስቅ የምትለው። ገብቶሃል አይደል? እሺ ማለት ምን እላለሁ አምሾ አውቃለሁ። ያንን ቤት ስንገባ ይኔ ስለሆነ ኦኬ ቆይ አንድ ያቄ ጠይቅልሽ ማለት እሺ ደስ ይለኛል። ለምሳሌ ቤተሰብ ጋር ልትተዋወቅ ይሄድሽ ኦኬ ገው ሆስተስቱ ምንድነው ጥድፍ የሚያደርገው አርፎ እንዴ? እሺ እንቀጥል። ቤተሰብ ጋር አንተ ማትፈልገው አይነት አለባበስ ለበሰች እሷ እሺ ነግሯት አላችሁ ወይስ መብቷን ነው የምትሉት ነው ወይ ነው የምለብሰው ብትል how would you handle that situation as her man ማለት እንደው ለምን ያው ፋሚሊ ጋር ነው ልብስ መገዛላት ነው ልብስ ከቤትማ ከሆነ
ቀይሪ እንደዚህ ምናምን ላታደርጋት ትችላለሁ። ጀስት የሆነ ቦታ ተገኝተን አብረን የምንሄድ ከሆነ ግን እንደዚህ አይነት ልብስ ለብሳ ከመጣች አትገዛላትም። ሂጂ ቀይረሽ ነይ፣ ቀጥታ ቀይረሽ ነይ ቤት ምናምን ነው የምትላት። ጀስት ብዙዎቻችን ወንዶች ለሴቶቻችን እንደው ልብስ ባለመግዛት ነው የምንታወቀው። ለፍቅረኞቻችን ቶሎ ቶሎ ጊፍት ባለመስጠት ነው የምንታወቀው። ከየትም አባህ ያመጣው ጸባይ አይደለም። አትገዛም ነው የምልህ። እኔ እምላለሁ አትገዛም። በቃ ችጋራ። እንቀጥል። ልብስ ገዛላታለሁ ልብስ ገዛላታለሁ። አንቺ መናቅ አይደለም ቤተሰብ ማክበር ስለሆነ ማለት እና አንቺ ማክሪ የምታደርግበት ይመስለኛል። ላፍ ዳገት የለውም በነገራችን ላይ ጥሩምባ ሳክስ። ስለዚህ አዲስ ልብስ ከፈለግሽ ምን ማድረግ እንዳለብሽ ቢግ ፕሮግራም፣ በጣም ትልቅ ቫልዩ ፕሮግራም በቀን ይሄ ቪዲዮን ፖስት አድርጌ ዩቲዩብ ላይ ጥሩ እይታ ካለው ቀጥላለሁ እንጂ በቀን really